ዋጓን ብለናል። የፎጋሪ ሪያክት ፋሚሊስ በሙሉ ዛሬ ሰደድ እሳት ነው የተነሳው። በቃ ዛሬ ሙቀት ነው እያላበን ነው። ለምን አትሉም? ንቁባይና ልጅ ኤብ ዘፈን አውጥተዋል። ዋን ግን በቃ ሁለቱ ባለፈው ኮላብ ያደረጉት እንትን ላይ ነበር። የልጅ አቤ ነው ልጅ ኤብ ነው ቻሽ ልጅ አቤ ጋር አውጥቶ ነበር አልበም እና ያኔ ነው እንትን ያደረገው እንትና ፊቸሪንግ የገባው ማለት ነው ንቁባይ። አሁን ደግሞ አንድ ላይ ሰርተዋል። እስኪ ያበደ እንደሚሆን ተስፋ እናደርጋለን። ያው ንቁባይ ትንሽ ወሰብሰብ ያለ ግጥም ነው፣ ለመፍታት ትንሽ ያስቸግራል። ዛሬ ምን አይነት ነው የሚለውን እንግዲህ አብረን እናያለን። ምንም ገተታ ምናምን አናብዛም፣ ቀጥታ ወደ ቪዲዮ ይመቻችሁ። ቀውጢ ገንባውን ዳናጢ ጆሮ ላይ ነው መዘል እስኪያበቀልጢ ቢሳገኝ መናጢ ካጣውኝ መንጣቂ በጭንቀይ ነው ማስብ አይደለም በጣቂ ዝናቸው ጤዛኖ ሲመሻሽ አላቂ። ለማን ነው ይሄን ሁሉ እንደዚህ በጭንቀይ ነው ማስብ አይደለም በጣቂ ማን አከብርም ታላቂን ትልቅ የፈጣሪ ብቻ ነው ሌላው አለቅላቂ። አልማዝም ብንሰራ አያጡ ማቃቂር ባንድ ላይ አድርጎ መክተት ነው አቃቂ። አሁን አላርናቂ ካቃቂ እስከ መቂ ማይነካ መስሎሽ አትንደላቀቂ። ከኛ ስትጠይቅ እግዜሩ ታረቂ እንኳንስ ራፐር አንፈራም አዋቂ። ይበቃል አንድ ሻት እንደ ጎጃ ረቂ ካሻን እንደ ውስኪ እንካስኪ። እነዚህ ራፐሮች ግን ፍሬ ፍርስኪ መነሽ በሮስኪ እኛ የነዳ አረ ንቁ በቃ ፋታ አይሰጥህም። በቃ ምንም አለን ያረብስማ የቱንሽ እያንዳንዱ ነገር እኮ የሚነገር ነው። በቃ እያንዳንዱ ሪያክት አድርግበታል። እያንዳንዱ ስኒን ከባድ ነው። ጌሙን እንደ ጀስኪ አድሎን ከንቲቦ የሁሉም ቅያስኪ አይደል በጠቆራ አይደል ኮብስኪን ቀልቼ ስታይኝ መስዬ ነው ምስኪን ስንቶን እንዳለ አረ ወይ ተመስገን። ቀልቼ ስታይኝ መስዬ ነው ወይ ምስኪን። በእናት በጠቆራ አይደለም በእናት ዱርዬነት እንትና አይደለም በእናት ትወጋለህ ትረሳለህ። በቃ ያው እኔ እዛ ባልሆንም ግን ሰው ሲቀላ በጣም ሶፍት የሚመስላችሁ ሰዎች ተረጋጉ። ስንያያዝ ነው የምታውቁት። ያኔ በኋላ ላይ ዝም ብለው ነው እንደምንሰራው ትላለህ። አይ ግን እንደዛ ብቻ ግን ይመችው። በቃ መነገር ያለበትን ነገር ነው እየተናገረ ያለው። ነው ጠይቅ እስኪ ኤፒን ጠይቅ እስኪ ሚኪን ዊዚን ሰምቼ ነው እነሱ ግን ሚኪን አራት አለካኩኝ ያውቀዋለሁ ልክ መልከን አደል አሁን በራስሽ ቤት ሂደት ላይ ነሽ አደል ድሮማ ይመችኝ ፈሪ ፋራ ፊደል እንኳን ይህንን ቤት አንድ ራፐር የለም በረሮ የሚገድል እኛ ሀገር አርቲስቶች ራዕይ የላቸውም። አንድ ራፐር የለም በረሮ የሚገድል እኔ ጋር እንጂ ምናምን ኧረ ዝም በል በእናትህ እወጋለሁ ምናምን እና ትጨፈለቃለህ ነው። በረሮ አትገልም ነው እሱ ነው እያለ ያለው። ለማንኛውም እሱ ነው የሚታያቸው ገደል ትንሻዩኝና ይሄማ ነው ገደል ማይኩን ሳንቀማ አለበት መገደል። ከነሱ ብሳደል ግንባርማ መንደል ለኔ ሳይጣል ተኩሶ መነጥ ከነሱ ብሳሉ ግንባርማ መንደል እየነገረ ነው። ተከሶ መነጠል ተክሶ መገንጠል መቀጠል አፈረ ገባለው እንጂኔ ሳላቅም ከሰው ላይ መንጠልጠል መንጦጦል አፉ ላይ መክተፍ ነው በእሬን እንደ ጦር ዝም በል አታቃጥር ለማት በላ ትርግብ ጀለስ አታቃጥል እሷ ትጥሳለች በሮኖ የሚቀጥል ያሉኝ ሀገር አስከባሪ ነገኔ የሆንኩኝ የፋራ አሸባሪ ነንተናን ስሜ አትደናበሪ ኔና የሰማኝም ወያላና ፈሪ ምን አገባን ተው ወያላና ፈሪ ማን ነው? እኔ ይሉበት ታበለቀስ ባመጣው ግጥመኝ ከግንድ ፍቄስ አትምረጥልኝ ከተውኩት ንቄስ ቀኔ ሳበዛ መሰልኩ እንደ ቄስ ሙዜር ላነሳ ይነሳል ሙዜር በጠገበ ማላይ ገባ ምግዜር ክብር ሲነካ እንዳራስ ነብር እንዳመጣጡ ጸብ የለውም ዘር ስንተር በርጠራ እስከሚነጋ እሳታትን ከልብ ከሰጋ ደጅ ከመጣ ብዙ ማተውጋ እሾውን በሾዋ ዙረው ጋ አንዳንዴ እንዲህ ነው ከተደገሰ ወርዶ ሳይገጥም መቼ ነገሰ ልቡን ቢገዛም ከተተኮሰ ንቋረፈ እንጂ መች መነኮሰ ጎፈሬው ጋሜ እንዳባቱ ሰለሞን ጠልሰም ከጣቱ የወድቃል ደግሞ ጉልበቱ
ያሉት ነው ብርቱ ጠላቱ ንቃቱ እንጂ አይደል ንቀቱ ብቃቱ እንጂ አይደል ሙቀቱ ርቀቱ እንጂ አይደል ርቀቱ ሚያነሳ የሚያወሳን ስንቱ ጸባዩ እንዲህ ነው ግን ስልቱ ይሉኛል ሲጠሩኝ አንቱ ከኛ ፊት የጠላን ከንቱ ከደጉልበት ባቱ እኛለን ቀበቶ ካልቀጦ አባቱ ጥሜን እንደሰማ ቀደመው ላበቱ ይሄን ካላወቀ ይቀመጥ ከቤቱ ፊቴን ተመልከተው በቃ እኔ ምንም አይደለም እናቴ ፀሐይ ቀልቶ ውስጥ ያለውን ሰፍ ሊወጣ ነው ሞልቶ ፈልቅቆ ገንጥሎ ከልቶ ማንም አይቀር አንዱ ሞቶ አንድ ነኝ ለነሱ መቶ እዚያ መጣኝ አምላክ መርቶ ባይደላይ መንገዱ በርቶ ሳንቲ መልቀም እንጂ ሰርቶ ልቤ ያቁም ርቀት ፈርቶ አይደል ፉከራ ቀረርቶ ስንታለፈ ልቤ ራርቶ ጦርነቱ ራስን ገርቶ ማለፍ ነው ካለ በርትቶ ፍርሃትን እዞ በርትቶ መጣል ግንባርን ነርቶ መሮጥ ነው እንደ መርካቶ ይመጣል መለው በርክቶ ማነው ፈላጭ ቆራጭ እኔ ቃላት ቀራጭ ራፐሮችን ቀራጭ ከቷ ሉድም ቁራጭ ራፐሮችን ቀራጭ አልወድም ቀረጥ ኧረ በስመ አብ ይህ ልጅ እየባሰበት ነው እየመጣ ያለው እናቴ ትሙት እየባሰበት ኧረ በስመ አብ እንዲህ ኧረ አይራራም ምን እያነጣጠረ እውነቱን ነው ግንባር መንደል ለሱ አዲሱ አይደለም እያነጣጠረ ነው የሚመታ ከሱ ጋር ቢፍ እንዳትገባ እኔ መመክረ ማንም ራፐር ከዚህ ልጅ ጋር ቢፍ ውስጥ እንዳትገባ በቃ እግዚአብሔር አይምርም በስናይፐርና በዲሽቃ ነው ግንባርን የሚልክ ጌታ ወይ አረ አንዳንድ ራፐሮች ቁጭ ብሎ መማር አለባቸው እግዚአብሔርን መማር አለባቸው ገና ነው ገና እነዚህ ያምልጠዋል አይደረሱም እውነት shake 'em off shake 'em off what it shake 'em off shake 'em off shake 'em off what it መስያቸው ነበር ጫማዬን የሰቀልኩ እሰይ ሄደ ሲሉ ዳግም ተከሰትኩ የዛሬ አንድ ዓመት ንጉስ ከነበርኩ እስከ ዛሬ ማለው እንደተከበርኩ ወንድም እስኪ ስም የቁቅ መረቅ ፒስ ነሻ ያስከፋሽ ጨነቅ ለምትከተሉ የኔም ፈለግ የለብኝም የሚፈለግ አንድን ቀን አታገኙም እያለ ነው ቅኔውን ወይኔ ልፍታው ወይ ደረስ ብለው ሆኖ ፌመስ የስኬት ውድድር ለመጨረስ ዞር ስል ዞር ነው ስመለስ ኮፒ ያደርጋሉ ያደርሳል እንጂ አይዋጋም ፈረስ shake 'em off ይህ ልጅ ከነ ሃሮን ጋር ነው የሆነ አዲስ በጣም ሜንስትሪም ላይ ያዩት ነው በጣም የሆነ ቻይና ፍቅረኛ ነገር ያለችው ነገር ነው ቃላቱ እንደ ህልበል ተንጠቅበን ስልጣን ይዘን ወተጉስ ተብለን ጥረን አልነበረም ድግስ ሰብረን ጠቀስ እያረግን ወጋ መሽቶ ወጋ ግን እስኪወጥ ያቀኝ ጆሮ እንዲለኛል አረ ልሰማ ባልሆነ ይሄን ትራሽ ኤርፎንን ቀርቅረ ንቁባይና ልጄ ባሉበት ሀገር ጨክነ ንቁባይና እኔ ሁለት ነን ስራችን አንድ ነው በጥበብ አምላክ አለኛ እንደ ገብተ ቢቴን ፈትነ shake 'em off shake 'em off what it shake 'em off shake 'em off shake 'em off what it shake 'em off መለሳል ኧረ በስመ አብ እግዚአብሔርን ውይ በስመ አብ እኔ አሁን ይሄን ስትሪም ከጨረስኩኝ በኋላ ሳብድበት ነው ሙሉ በቃ ሳብድበት ለመጀመሪያ ጊዜ ነው ማርያምን አሁን የሰማሁት ግጥሙ በደንብ ነው የሚሰማው በቃ እያንዳንዱ ነገር ይሰማል እኔ የሚያመልጠኝ ነገር የንቁባይን ዛሬ ነው የሰማሁት እግዚአብሔርን የሚያመልጠኝ ነገር የለም ሌላም ጊዜ ሰው ግን በቃ አሁን ክሊር ነው በቃ ምንም ነገር የሚይዝ ነገር የለም የልጄም እንደዛው በስማ ቢቱ የሚቀየርበት ኧረ በጌታ ስም አያ ሁለት አሁን የንቁባይ የራሱ የሆነ እንትን አለው በቃ ከለር አለው የልጅ ኤቢ የሚታወቅበት አለው ግን ቢቱን ራሱ አይታላ በቃ ገጣጠሙት አንድ ላይ ማለት ነው የሁለቱም ከለር አንድ ላይ ያስቀምጡት መሀል ላይ ግን የሆነ እንዲና እንዲያለ ነገር የለም ሳታስበው ነው ወደሱ የምትገባው በቃ ሙዚቃ እንዲህ የሚሰራው እኔ ያው ሙያ እንትን አልችልበትም ግን ኧረ በስመ አብ እኔ የሚፈነዳዳ ነገር ቢኖር በቃ አሁን ልግዛ እንዴ
ኧረ በስመ አብ እኔ እናቴ ትሙት በጣም አንደኛ እኔ ንቁባይን ነው ወደፊት የምጠብቀው እንደነ ትሬቪስ ስኮት ምናምን ነገር በቃ አላ እኔ በቃ ኮንሰርት ተዘጋጅቶ የሆነ ያስጨልለዋል። አሁን እስኪ የሚለው ዘፈን በስመ አብ እኔ ተጠብቀው ነበር ሁሌ። ሰው እንግዲህ ያው አንድ አይነት ፊሊንግ ላይኖር ይችላል ሙዚቃ ነው እንጂ ያንን ዘፈን ያወጣ ጊዜ ማለት ነው በቃ አስጨነቀው ይሄንን ኮንሰርት በህዝብ በቃ ውጪ ምንድነው ነገር ሊሆን ነው ብዬ ነበር። ያው ብዙ እንደዛ አልሆነም ግን ያመጣዋል በእርግጠኝነት ንቁባይ ውጪ የምናየው አይነት ኮንሰርት እዚህ ያዘጋጀዋል በቃ በእርግጠኝነት ማለት ነው። ብቻ ፈጣሪ በዚህ እንዲቀጥል ያድርገው እንዲጨምር ያድርገው። ጄቢ የሚመችክ አረ በቃ አረ እናቴ ትሙት በስመ አብ በቃ ይሄ ነው። ለዚህ ነው የኛ ትውልድ የምወደው እኔ በጣም የዘመኔ ልጆች በጣም ነው የምወደው ይመቹኛል። በቃ አንደኛ ናቸው እናቴ ትሙት ክሬቲቭ ዴዲኬሽን በቃ ምንም ሁሉም ነገር ያለው ትውልድ እዚህ ላይ ነው በእርግጠኝነት። ግዴታ ሄዳ የሆነ መስዋዕቱን ምናምን ልትሉ አልችልም። በቃ በቻለው መንገድ የሚፈልገውን ነገር እያደረገ ነው። በቃ ተገቢን ያለውን ነገር እያደረገ ነው። ይመቻችሁ። ወሬ ያላበዛ ብቻ ፎጋሪ ሪያክት ይመስል ነበረ። ሰብስክራይብ ይደረግ፣ ሼር አድርጉልን እንትናችን ቻናሎቻችንን ለተለያዩ ሰዎች እንዲደርስ። አዳዲስ ራፐሮች ያችሁ እነዚህ ነው እውነት በቃ ይጠቅማችኋል። በአዲስ መንገድ ትመጣላችሁ። ስትመጡ ደግሞ የራሳችሁን ከለር ይዛችሁ ትመጡና ከሌላ አርቲስት ጋር እንኳን ብትገናኙ የማይረብሽ ነገር ይሆናል። ሰው እናንተን አውቆ ነው የሚመጣው። በቃ ይመቻችሁ። ለማንኛውም ይሄን ይመስል ነበር ጋይስ። እኔ አሁን እስካብደ ቸኩዬ ነው። ይመቻችሁ። ቻው